ብዙ ትሬደሮች ትሬዲንግን ጀምረው ቶሎ የሚያቆሙት ለምንድን ነው? ትሬዲንግን እንዲያቆሙት የሚያደርጋቸው ምንድን ነው? ሚቀጥስ የሚያደርጋቸው ነገር ምንድን ነው? ብዙዎች ያልነበሩ ሁለት ታላላቅ ሚስጥሮች ምንድን ናቸው? በትሬዲንግ ውስጥ አብዛኞቻችን የማናውቃቸው ትልቅ የሆኑ ሚስጥሮች አሉ። ከእነሱም ውስጥ ለአብዛኞቻችን ትሬዲንግን ጀምረን እንድንቆም የሚያደርገው አንደኛውና ዋነኛው ምክንያት ምንድን ነው? አንሪያሊስቲክ ኤክስፔክቴሽን ነው። አብዛኞቻችን ትሬደሮች የጀመረው በሃይፕ ነው። ጀስት በቃ የሆኑ ትሬደሮችን እና እነዚህን ትሬደሮች የምናየው የነዚህ ትሬደሮች ላይፍ ስታይል አለ፣ የሚያሳልፉበት የተለያየ መንገድ አለ። ቀናቸውን እንዴት እንደሚያሳልፉ ያሳዩናል። የተለያዩ ብሎጎች እናያለን በእነዚያ ትሬደሮች መሀል ማለት ነው። በዛን እኛም የምንገባው ጀስት ትሬዲንግን ለማወቅ ሳይሆን እንደነሱ ያንን አይነት ላይፍ ስታይል እንዲኖረን እንደነሱ በጣም ትልቅ ፕሮፊታብል ምንሆን ይመስለናል በአንዴ ማለት ነው። በዛን ወቅት ፕሮፊታብል መሆን የምትፈልጉ ከሆነ የመጀመሪያው ነገር የሚመክራችሁ ጀስት ኖሌጁ ከአንዱ ሜንተር ተጠቀሙ፣ ተማሩ። በቃ ዩቲዩብ ላይ የተለያዩ ቪዲዮዎች ስላሉ ማለት ነው። ይህንን መጀመሪያ ኖሌጁን በደንብ ትሬኒንግ ምንድን ነው የምትጠቀሙት አንድ ስትራቴጂ መርጣችሁ በደንብ ያንን ነገር ሪያላይዝ ማድረግ ነው። ከዛ በኋላ ግን የእናንተ ስራ ነው የሚጀምረው። ምንድነው ትሬዲንግ ጀስት ቁጭ ብላችሁ ገንዘብ የሚታፈስበት ፕላትፎርም ወይም ማርኬት አይደለም። ጀስት የእናንተ ዴዲኬሽን ይፈልጋል። ፕላስ ደግሞ ዲስፕሊን መሆን ይፈልጋል። እንዴት ነው ዲስፕሊን እንደመሆነው እንዴት ነው ዴዲኬትድ ሆኜ እዛ ትሬዲንግ ላይ አፕላይ የማደርገው የሚለውን ነገር ደግሞ ጀስት መጀመሪያ የተማራችሁት ስለ ኖሌጅ አሁን ትሬኒንግ እንደዚህ ነው ይህን ስትራቴጂ ምናምን እያልኩኝ ስለዛ ነገር ማስተማር አልፈልግም። ነገር ግን ምንድነው በዛ ትሬዲንግ ውስጥ ስትገቡ በመጀመሪያ ማወቅ ያለባችሁ ነገር በመጀመሪያው ቀን፣ በመጀመሪያው ወር፣ በመጀመሪያው ዓመት እንደነሱ ይሄ አይታችሁ እንደገባችኋቸው ሰዎች አይነት ላይፍ ሊኖራችሁ አይችልም። ማወቅ ያለባችሁ ነገር ሪያሊቲ ይሄ ነው። ምንም አይነት ትሬዲንግ ውስጥ ግቡ፣ በመጀመሪያው ዓመት ፕሮፊታብል ሆናችሁ ልክ እንደነሱ አይነት ላይፍ ስታይል ሊኖራችሁ አይችልም። ይህ እነሱ 1 ዓመት 2 ዓመት 3 ዓመት 4 ዓመት እስከ 7-8 ዓመት ያመጡት የፕሮግረስ ውጤት እንጂ በ1 ዓመት ወይም በ2 ዓመት ውስጥ ተቀይሮ አይደለም እንደዚህ አይነት ላይፍ ስታይል የሚያሳዩት ማለት ነው። አንድ ማወቅ ያለባችሁ ነገር ይቺ እናንተ የከፈታችሁበት አካውንት የመጀመሪያው ላይክ እንደነሱ አይነት አካውንት እንድትሆን መጠበቅ ያለባችሁ እንደ ማለት ነው። ምንድነው ማድረግ ያለባችሁ ነገር በመጀመሪያ ሲግናል አትጠቀሙ። የማንኛውም ትሬደር ሲግናል አትጠቀሙ። ምክንያቱም በቃ መጀመሪያ ላይ ምንድነው የሚሏችሁ ዋንትቱ ሪስክ ቱ ሪዋርድ ተጠቀሙ፣ አካውንታችሁ ሪስክ በደንብ ሚኒማይዝ አድርጉ ምናምን ያ ነገር ይሏችኋል። ነገር ግን አሁን ብዙ ቦታዎች ስለማቅ ቴሌግራም ላይ የተለያዩ ቦታዎች ላይ ምክሬት የሚያደርጉ ሰዎች ሲግናሎች ሲለቁ አይ ስለነበር ግን እነዛ ሰዎች ለምሳሌ $100,000 ወይም $1 ሚሊዮን አካውንት ያለው ትሬደር ሪስካችሁን ይህን ያህል አድርጎ ብሎ የሚነግራቸው ሰዓት የእሱን ሜቢ 1-2% ሊሆን ይችላል ሪስኩን ያደረገ ማለት ነው። ነገር ግን እናንተ $100 $20 ጀምራችሁ እሱ ያደረገውን ሪስክ አድርገን የሚሉ አካላችሁ በአንዴ አካውንታችሁ ብሎ ታደርጉታላችሁ ማለት ነው። ምንድነው ማድረግ ያለባችሁ? በመጀመሪያ ትሬዲንግ ምንድነው የሚፈልገው ከእናንተ? እናንተ የሚፈልገው ምንድነው? ሰርቫይቭ አድርጋችሁ እንድትቆዩ። ሰርቫይቭ ሆናችሁ ለመቆየት ደግሞ የሌላ ሰው ሲግናል መጠቀም የለባችሁ። ጀስት በቃ እያንዳንዷ ሞመንት ከእናንተ የምትጠበቅ ነገር እንጂ የሌላ ሰው ኮፒ አድርጋችሁ እንደ ትሬደር ነው ልትሉ አትችሉም ማለት ነው። ትሬዲንግ እንደ ባይክ መለማመድ አድርጋችሁ አስቡ። ሳይክል በምንለማመድበት ጊዜ ምንድነው የምናደርገው? በመጀመሪያ ባላንስ ነው የሚያስፈልገው። ባላንስ
ለመጠበቅ ብዙ ጊዜ ታች ከሆነ ያው ሳይክል የተለማመዳችሁ ሰዎች ካላችሁ ማለት ነው በመጀመሪያ ላይ ምንድነው የምናደርገው? የምንወድቅ እየመሰለን እግራችንን ነው የምናየው። ከፊት ያለውን ነገር ምንም ነገር አናይም። ባላንስ መጠበቅ እንደምንችል እንኳን ነው እንዴት በቀጥታ ምን እንደዚህ ነው እያለ ሳይክል ለመንዳት የምንሞክረው ማለት ነው። ነገር ግን ቀስ እያለ ያ ቀን እያለፈ ሲመጣ ከዛ ባላንሳችንን ቀስ እያደረግ መጠበቅ ስንጀምር በትክክል ፔዳሉን መምታት ስንጀምር ምንድነው የምናደርገው? ሳይክልን ወደ መለማመድ ይመጣና የኮንሽየስ የነበረው ኖሌጅ ወደ ሰብኮንሽየስ ማይንድ ላይ ሂዶ ፕሪንት ከሆነ በኋላ ላይክ ምንም ነገር ከፊታችን ሊያጋጭን አይችልም። ኢቨን ብንጋጭ እኮ ተነስተን መንዳት እንችላለን። ነገር ግን ላይክ እየጀመርን ካለን በዛን ወቅት ብንወድቅ እንደ ትራውማ የምንወድቅ የምንፈራ የሚመስለን ሰዎች ያው እንደዚህ አይነት ሰዎች ልንኖር ስለምንችል ማለት ነው። ሳይክልም ቀስ እያለ በፕሮግረስ አእምሯችን በትክክል ነገሩን አንደርስታንድ አድርጎ በስሜት ነገሩን ተፈርቶ ራሱ ሰብኮንሽየስ ማይንዳችን በራሱ ነገሩን ማከናወን እስከሚጀምር ድረስ የእናንተ ዴዲኬሽን ያስፈልገዋል። ዲሲፕሊን ሆናችሁ አእምሯችሁን በደንብ ትሬን ማድረግ ይጠበቅባችኋል ማለት ነው። ይህ ነገር ፊዚካሊ ነገሮችን የምትነካኩበት ነገር ሳይሆን አእምሯችሁን በደንብ ትሬን አድርጋችሁ የምትሰሩት ስራ ነው ማለት ነው። በመጀመሪያ ለምሳሌ እኔ የማደርገውን ነገር ነው የምነግራችሁ። $100 አካውንት ካለኝ በዛ $100 ማክሲመም $2 ነው ሪስክ የማደርገው። ሚኒመም ደግሞ $1 ነው ሪስክ የማደርገው። በዛ ነው ትሬድ የማደርገው ደግሞ ጎልድ ነው። ይህንን ነገር ወደፊት ቻርት ላይ የማሳያችሁ ነገር ይሆናል። ነገር ግን በዛን ወቅት አንድ መማር የፈለጉት ነገር ምንድነው? ለምሳሌ በመጀመሪያዎቹ ቀናቶች ውስጥ ብዙ ነበር ያጋጥመኝ። ጀስት በቃ ኖሌጅን ተምሬያለሁ አውቄያለሁ ምናምን ብዬ ነበር የገባሁት። ነገር ግን በመጀመሪያው ቀን በጣም ብዙዎችን አጋጠመኝ። በዛ ነው ምንድነው ያደረግኩትኝ? ጀስት በቃ ራሴን ኮች አደረግኩኝና ትሬዲንግ እንዴት ነው አሁን ላይ እንደተማር ነው አይደለም፣ ጌም ላይ ትሬድ እንደምናደርገው አይደለም። ላይቭ ላይ ትሬድ በምናደርግበት ጊዜ ሌላ ማንነት ነው ራሳችንን የሚቆጣጠር። ስናጣ የራሳችን የሆነ ገንዘብ የምናጣው በዛ ነው። በቃ አእምሯችን ከኛ ቁጥጥር ውጭ ሆነና ራሱ ትሬድ ማድረግ ሊፈልግ ይችላል። ሪቬንጅ ማድረግ ሊጀምር ይችላል። በዛ ያኔ ነው አእምሯችንን በደንብ ሻርፕ አድርገን መጠበቅ ያለብን ማለት ነው። ምንድን ያደረኩት ለተወሰነ ጊዜ ከትሬዲንግ ጀስት በቃ ቻርት አናላይዝ አደርጋለሁ። ነገሮችን በደንብ እንትን ያለው ለመረዳት ሞክራለሁ። ነገር ግን እንዴት ነው ያደረኩት? ለተወሰነ ጊዜ ራሴን በደንብ ከገደብኩት በኋላ አሁን ምንድነው ማድረግ ያለብኝ? በመጀመሪያ ቀን ምንድነው ጀስት ባይለዋለሁ። ስቶፕ ሎስ የለኝም፣ ቲፕ የለኝም። ይሄዳል ሄደ ቲፒ ላይ በቃ የሆነ ፖይንት ላይ ዝግት ታደርገዋል። ነገር ግን ሎስ በሚያጋጥምብኝ ጊዜ ምንድነው ማለት ነው ይመለሳል ብዬ ስለማሰብ ውጭ የነበረ የሚጠብቅ በዛ ነው። በጣም ብዙ ሎሶች ያጋጥሙኛል። ሪቬንጅ ጀምራለሁ፣ እዚሁ ላይ ዘጋለሁ፣ እዚሁ ላይ ከፍታለሁ። ብቻ የዛን ቀን ሞመንት ምንድነው አእምሮዬ ከእኔ ቁጥጥር ውጭ ሆኖ ነበር። ነገር ግን ቀስ አድርጌ ራሴ ትሬዲንግ የአእምሮ ጨዋታ እንጂ አእምሮን የመቆጣጠር ጨዋታ እንጂ ዝም ብሎ ዘሎ ገብቶ ብር የሚታፈስበት ፕላትፎርም ማርኬት አይደለም ማለት ነው። በመጀመሪያ ሪስካችሁን ወስናችሁ ማጥፋት ያለባችሁ። በቃ ይሄ አካውንት አለኝ፣ ከዚህ አካውንት ላይ $1 በቃ እንደ ጀማሪ ትሬደር ከሆናችሁ $1 አጣለሁ። ይሄ $1 ባል ለእኔ ኖርማል ናችሁ ራሳችሁን ትናገሩታላችሁ ማለት ነው። ያንን ሪስክ አክሴፕት ካደረገው ራሳችን ይሄ ማንነታችን ወይም ሰብኮንሽየስ ማይንዳችን ነገሩን አክሴፕት ካደረገው ቀጥታ በአናላይሲስ ውስጥ እኛ የምንፈልግበት እንትን ላይ ከመጣ ዞን ላይ ከመጣ ኤክስኪዩት እናደርጋለን። ነገር ግን ይህንን ነገር ኤክስኪዩት ለማድረግ
ከኛ የሚጠበቅ ነገር አለ። እኔ አሁን ኤግዚት ስትራቴጂ ነበር የምጠቀም፣ ነገር ግን ፌር ቫልዩ የምትጠቀሙ አሁን ለምሳሌ ኤግዚት ስትራቴጂ የምትጠቀሙ ሰዎች ካላችሁ ጀማሪ ትሬደር ናችሁ፣ ፌር ቫልዩ ጋፕ ላይ ወይም ኦርደር ብሎክ ብሬክ ብሎክ ላይ ምንድነው ኢንትሪ አዘጋጁ ይላል። ነገር ግን አንድ ጀማሪ ትሬደር የምመክራችሁ ነገር ፌር ቫልዩ ጋፕ ላይ ኢንትሪ አትውሰዱ። ምክንያቱም እዛ ፌር ቫልዩ ጋፕ ላይ ኢንትሪ በምትወስዱበት ጊዜ ሪስክ የምታደርጉት ነገር ከፍ እያለ ይመጣል። አካውንታችን ቶሎ ብሎ ልታደርጉ ትችላላችሁ። ነገር ግን ያን አካውንታችን ብሎ ላለማድረግ ኦርደር ብሎክ ላይ ኢንትሪ አዘጋጁ። በዛ ነው የዛ የአካውንታችን $1 ወይም ማክሲመም $2 በሪስክ አድርጋችሁ ኢንትሪ ውሰዱ ማለት ነው የምመክራችሁ። ምክንያቱም $1 ወይም $2 ሪስክ አድርጋችሁ አንዴ ፕሮፊት ትሆናላችሁ፣ በአንዴ ወደምትፈልጉት ቦታ ትመጣላችሁ እያልኳችሁ አይደለም። ነገር ግን ይሄ አሁን $100 አካውንት ቢኖራችሁና $1 ሪስክ እያደረጋችሁ ብትማቱ ኔክስት 100 ኢንትሪዎችን ታደርጋላችሁ ማለት ነው። በዛ 100 ኢንትሪ ውስጥ ለምሳሌ 10ሩን ብቻ ወይን ያደረጋችሁ 90% ደግሞ ሎስ አደረጋችሁ ብንል በዛ 90% ሎስ በምታደርጉበት ጊዜ አእምሯችሁ ላይ እንደ ሳይክሉ በደንብ ይለማመደዋል። ለማለት ኤክስኪዩት ሜከር ነው የምትሆኑ እንጂ ምንም አይነት ይሄ ማማኛ ነገር እንትን አትፈልጉም። አልገባም የሚል ነው አልገባም ምናምን እንዳይል አእምሯችሁ ሽሽትን እንዳይፈጥር ያችን $100 ብታጧጥም ብታጧጥም እያንዳንዱ ኢንትሪ ለስ ብታደርጉትም ግን በዛች $100 ቢያንስ አእምሯችሁ መፍጠር ሳብኮንሽስ ማይንዳችሁ በደም ነገሩን አክሴፕት እንዲያደርገው ማድረግ መቻል አለባችሁ። ነገር ግን እንጂ የሆነ ሰው ሲግናል ተጠቅማችሁ በሁለት ወይም በሶስት ትሬድ ሎስ ብታደርጉት በመጀመሪያ ስለ ትሬዲንግ ጊቫፕ ታደርጋላችሁ፣ ወዲያውኑ ተስፋ የምትቆርጡ በትሬዲንግ። ሁለተኛ አእምሯችሁ ምንም አይነት ትምህርት ሳይወስድ ነው ከዛ ነገር ውስጥ ይመጣል። ነገር ግን በራሳችሁ ትሬድ በምታደርጉበት ጊዜ ምንድነው አእምሯችሁ እየተማረ ነው። ሁለት በራሳችሁ ኤክስኪዩት ማድረግ ትችላላችሁ። ሶስት ሪስካችሁን በደንብ ሚኒማይዝ እያደረጋችሁ ነው። በቃ $1 እንዴት ትሬድ ይደረጋል እና ልትሉ ትችላለች። ነገር ግን ይደረጋል፣ ይደረጋል። አብሽው ያንን እንዴት እንደሚደረግ ወደፊት ማለት ነው። ነገር ግን ይሄንን ማድረግ ብዙ ጊዜ ፔሽንስ የለንም። የመጠበቅ ማርኬቱን ያዛች ፖይንት ላይ እስኪገባ የመጠበቅ ፔሽንስ ስለሌለን ራሳችሁን ቁጭ አድርጋችሁ አእምሯችሁን ትሬን የመጠበቅ ሜንታሊቲ ሊኖራችሁ ይገባል። እንደዛ ከሆነ ነው እንጂ 1 ዓመት፣ 2 ዓመት፣ 3 ዓመት፣ በ4 ዓመት ውስጥ እነዚህ የምናያቸው ፎሬክስ ትሬደሮች የሚያሳልፉትን ላይፍ ኤክስፔሪየንስ ማድረግ የምንችለው እንጂ ዛሬ ተጀምሮ ነገ የሚመጣ ምንም አይነት ፕሮፊት የለም። ይህንን ነገር በደንብ አጣርጉት። ከዛ ውጭ ደግሞ ፎሬክስ ትሬድ በምታደርጉበት ጊዜ ያው አብዛኞቻችን የሆነ ነገር እንፈልጋለን። በትሬዲንግ ውስጥ የምንመኘው ነገር አለ። ያን የምንመኘውን ነገር በአንዴ እንደማይመጣ እናውቃለን። በአንዴ አይመጣም። ጀስት በቃ 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት ሊፈጅ ይችላል። ይህንን ደግሞ በደንብ አእምሯችን ማሳመን ፎሬክስ ትሬደር ነው የምንለወጥበት ነው ብላችሁ ቁጭ አትበሉ። ግን አንድ ወንድም ለንደን ሴሽንን ትሬድ አድርጉ። ከዛ ውጭ ግን ሳይድ ኢንካም ስለሚያስፈልጋችሁ ቤተሰብ ላይ ከሆናችሁ ዲፖዚት የምታደርጉት ገንዘብ ያስፈልጋችኋል። ዶርም ይዛችሁ ትሬድ የምታደርጉ ካላችሁ ደግሞ ምንድን ያስፈልጋችኋል? ለዶርማችን የሚሆን ለዲፖዚት የሚሆን የሆነ ገንዘብ ያስፈልጋችኋል። በዛ ነው ከ2 ሰዓት እስከ 5 ሰዓት ለንደን ሴሽን ውስጥ ትሬድ ካደረጋችሁ በኋላ ቀሪውን ኒውዮርክ ኦፕን ስለሚሆን ያን ያክል ቮላታይል ስለሆነ ማርኬቱ ኒውዮርክ ኦፕን በሚያደርግበት ጊዜ ያው እንደ ጀማሪ ትሬደር በዛ ሰዓት ሎስ ሊያጋጥማችሁ ይችላል። የተለያዩ ኒውሶች ሊኖሩ ስለሚችሉ እናንተ እስክትጠነክሩና ትሬዳችሁ ፕሮፊት ማምጣት እስከሚጀምር ነገሮችን
ከበር ማድረግ እስከሚጀምር ድረስ ትሬዲንግ ካርድ ስለሚያስፈልጋችሁ ወጥታችሁ የተወሰነ ስራ መስራት ይጠበቅባችኋል ማለት ነው። በሁለተኛው ነው በጣም ዋና ነው፣ ብዙ ትሬደሮች የሚነግሩ ሚስጥር ደግሞ በትሬዲንግ ውስጥ ትልቁ ሁሉም ሰው ካላደረገው ግን አይ ዶንት ኖ ፕሮፊቴብል ይሆናል ብዬ የማላስበው ነገር ቢግን እንደ ማይንድ እንጂ በቃ ጨርሳችሁ ጀምሩት። በትሬዲንግ ውስጥ ጨርሳችሁ ካልጀመሩ በትሬዲንግ ውስጥ ብቻ አይደለም፣ በቢዝነስ ውስጥ ሊሆን ይችላል፣ በትምህርት ውስጥ ሊሆን ይችላል። ዩኒቨርሲቲ ላይ ያላችሁ ተማሪዎች ልትኖሩ ትችላላችሁ። ፕሪፓራቶሪ ብቻ በተለያየ ዘርፍ ውስጥ ሊሆን ይችላል። ያን የምትፈልጉትን ነገር ጨርሳችሁ እስካልጀመራችሁ ድረስ መሬት ላይ የሚጠፍ የሚል ምንም ነገር የለም ማለት ነው። አንዳንድ ትሬደሮችን ሰምታችሁ ሊሆን ይችላል። ይሄ የኔ ድሪም ካር ነው፣ ይሄ የኔ ድሪም ሃውስ ነው፣ ብቻ የሆነ የሚሉት ነገር አለ። ይህ ማለት ምንድን ነው? አእምሯቸውን ጨርሶ እንዲጀምር ትሬን እያደረጉት ነው። አይኒድ ዛት ዋን ያንን ነገር እፈልገዋለሁ። ያንን ነገር እነሱ ምንድን ነው እያደረጉ ያለ? ቪዥዋላይዝ እያደረጉ አእምሯቸውን ትሬን እያደረጉት ነው። ሰብኮንሽስ ማይንዳቸው በደንብ ነገሩን ሪያላይዝ አድርጎ በስሜት ከተቀበለ በኋላ ይህ ነገር አለመሆን በፍጹም አይችልም። ዩኒቨርሲቲ ላይ እኔ በደንብ ያየሁት ስለማይንድ ሴት ስለማይንድ ፕሮግራሚንግ ስማሪያ ነበር። በዛን ሪሊ የሚነግራቸው ነገር ምንድነው? ዩኒቨርሲቲ ውስጥ እያለን ምንድነው የሚያደርገው? የሆነ ኮርሶች ይጀምራሉ። ወይም ሴሚስተር በሚጀምርበት ጊዜ ያን ሴሚስተር አይኒድ ያን ሴሚስተር ፎር ማምጣት አለብኝ ብዬ ካሰብኩኝ እያንዳንዱ ሰብጀክቶች ኤ ኦር ኤ ፕለስ አመጣ ቪዥዋል እያደረኩ ነው። ስነሳ እነዛን ውጤቶች በደንብ ቪዥዋል እያደረጓቸው ነው። ከዛም በኋላ ግን ነገሩን በደንብ አንደርስታንድ ሳደርገውና አእምሮ ላይ የጨርሼ መጀመር ሲጀምር የጨርሼ ነገሩን በደንብ ለአእምሮ ትክክል መንገድ ሲጀምር የኔ ስራ ትንሽዬ ነገር ነው። ከዛ ውጭ ደግሞ የሚሰራ አእምሮ ያን በማድረግበት ጊዜ በጣም ብዙ ሴሚስተሮችን ፎር አምጥቼ ከዩኒቨርሲቲ ወጥቻለሁ ማለት ነው። ምንድነው ይህን የምነግራችሁ ነገር አእምሮ ላይ ጨረሳችሁ ከጀመራችሁለት የእናንተ ስራ በጣም ትንሽ ነው። ነገር ግን እናንተ ጀምራችሁ ለመጨረስ የምትጨረጭሩ ከሆነ ያን ያክል ፍሬውን ላታዩት ትችላላችሁ። ቶሎ ከነገሩ ልትወጡ ትችላላችሁ። ያለቀ ምስል አእምሮአችሁ ልትፈጥሩለት ይገባል። ያለቀ ነገር ይህ ነገር ትሬዲንግ ውስጥ ሲተካላችሁ ምን ልትሆኑ እንደሚችል ያንን ኢሜጅ ይፈጥሩና ያንን ኢሜጅ ለአእምሮአችሁ በደንብ ፕሮግራም ሰብኮንሽስ ማይንዳችንን በደንብ ፕሮግራም አድርገን ነገሮችን ጨርሰው እንዲጀምር ካደረግነው በትሬዲንግ ውስጥ ውጤታማ የምንሆንበት ምንም ነገር የለም ማለት። ስትተኙ ላይክ ቲክቶክ ስክሮል እያደረጋችሁ ምናምን ሳይሆን ውስጥ ተሳክቶላችሁ ላይክ እንደምታያቸው ሰዎች ቱር እያደረጋችሁ በምትፈልጉት ቦታ ላይ ቁጭ ብላችሁ ትሬድ እያደረጋችሁ ያንን ነገር ቪዥዋል ላይ የሚያደርጉና ማተኛ በዛ ነው አእምሮአችን በተደጋጋሚ ያንን ነገር ስሜት እየነገርነው እያስተማርነው ስንመጣ አእምሮአችን ይህን ነገር እንደ ትዕዛዝ ይቀበለውና ያንን ነገር የማድረግ ግዴታ ይኖረው ስለሚያስብ በየትም ብርቶ ነገሩን ማሳካቱ አይቀርም ማለት ነው። ይህ ምንድነው? የተፈጥሮ ህግ ነው። በልባችን ሰው በልቡ እንዳሰበው እንዲሆን ይላል መጽሐፍ ቅዱስ። በዛሬ ቪዲዮአችን ሁለት ትልልቅ ፖይንቶችን አንስተናል። መጀመሪያው በትሬኒንግ ስትገቡ አንሪያሊስቲክ ኤክስፔክቴሽን አያስፈልግም። በቃ ቶሎ ቡም የሚል ፕሮፊት መጠበቅ የለባችሁም። ሁለተኛው ደግሞ ነገሩን ትሬኒንግ ጨርሳችሁ ጀምራችሁ ለመጨረስ ስለመሄድ ያለባችሁ ጨርሳችሁ በአእምሯችሁ የምትፈልጉትን ወደፊት ማድረግ የምትፈልጉትን ነገር ጨርሳችሁ መጀመር። ከዛ በኋላ የእናንተ ስራ
አእምሯችሁ የሚነግራችሁ አእምሯችሁ የሚያሳያችሁን ስቴፖች እየተከተላችሁ ወደፊት መሄድ ነው ማለት ነው።